ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አንድ ዴል ኦፕቲፕሌክስ 780 የሚል ኮምፒውተር አብረን ያለን ማለት ነው። ችግሩ ምን መሰላችሁ ማለት ነው? እንደምትሰሙት ድምጹንም ሰሙታላችሁ የሚያሳየውን ሲስተም ማለት ነው። ካሁን በፊት በርግጥ እንደዚህ ኦሬንጅ ላይት ሰርተናል። ነገር ግን ይሄ አረንጓዴ የሚበራበት ሰዓት አለ። ነገር ግን ምንድነው የሚሆነው? ቀጭ ነው የሚለው የፓወር ሰፕላይ ላይ እየሰማችሁት ነው ድምጹን የሚያሰማው ማለት ነው። ስለዚህ ችግሩ የሚያሳየው የሃርድዌር ችግር ነው። ይሄ የሃርድዌር ችግር ወይ ፓወር ሰፕላይ ሊሆን ይችላል። ከዛ ውጭ ደግሞ ማዘር ቦርዱ ነው የሚሆነው ማለት ነው። እንደዚህ ፋኑ ይታያችኋል። ተሽከርክሮ አንዴ ተመልሶ በቦታው ነው የሚሆነው ያለው። ድምጹ ደግሞ ቀጭ ነገር ግን እንደዚህ እየበራ 2 እና 3 1 እና 2 ምናምን እየበራ ከፍታችሁ ራሙን አጥርታችሁ ሲሞሱን ስትቀይሩ ወይም ደግሞ ራሙን ቀይራችሁ የሚሰራበት አጋጣሚ አለ። ነገር ግን ይሄ ድምጽ ይሰማችኋል። ባክ ነው እያደረገ ያለው ባክ ቮልቴጁን ባክ ነው እያደረገ ያለው የሚገባለት ቮልቴጅ ወዲያውኑ ስለሚመልሰው ነው ቀጭ የሚል ያለው ፓወር ሰፕላይ እየተጨነቀ ያለ ማለት ነው። ስለዚህ የመጀመሪያ ስራችን ምንድነው የምናደርገው ማለት ነው? እንፈታና ፓወር ሰፕላይን መጀመሪያ እናያለን። ፓወር ሰፕላዩ ደህና ከሆነ በእርግጠኝነት የማዘር ቦርዱ ችግር ነው። ስለዚህ ፈተን ችግሩን አብረን እናያለን ማለት ነው። ተከታተሉ። እንደዚህ እናደርግና መልሼ ፓወር ስጣውና ያለውን ሲስተም እንይ። እንደምታዩት ማለት ነው ፋኑ ይታያችኋል። ፋኑ እየተሽከረከረ ድምጹንም እየሰማችሁት ነው። ፓወር ሰፕላይ ድምጽ እያሰማ ያለ እንደዚህ ነው። ኮንቲኒየስሊ ቀጭ ያ ማለት ምንድነው? ፓወር ሰፕላዩ ያለውን ቮልቴጅ ይለቃል። ነገር ግን ችግር ስላለ የፓወር ሰፕላይ ወይ ሰከንደሪ ፓርት ላይ አዘርዋይስ ማዘር ቦርድ ነው ችግር ያለው ማለት ነው። ፈተን እናያለን ማለት ነው። ነገር ግን ተርኒንግ ላይቱ ዝም ብሎ ቢጫ ወይም ደግሞ አረንጓዴ እየበራ ቀስ ብሎ ቦግልም የሚል ከሆነ በቀላሉ ሊስተካከል የሚችል ነው። ነገር ግን ሾርት ሰርኪዩት እንዳለ ነው እየተረዳሁት ያለሁት። እስኪ ፈተን ግን አብረን እናያለን ማለት ነው። ፓወር ኬብል እና ሳታ ኬብሎችን በስርዓት ከማዘር ቦርዱ ዲስኮኔክት ማድረግ ነው። ፓወር ኬብል ትከፍታላችሁ ማለት ነው። እንደዚህ ቪጂኤ ኬብል ዩኤስቢ ፖርት ምናምን ከነቀላችሁ በኋላ እናረጋለን ማለት ነው። እንደዚህ እናረግና ፓወር ሰፕላዩን ነፃ እናረጋዋለን። ከዛ የሲፒዩ ሂት ሲንክ እናነሳለን ማለት ነው። አሴምብል ለየትኞቹ ሞዴል ያሁኖቹ 37 3050 የምንላቸው ትንሽ ይለያሉ። እሺ ሲፒዩ ሂት ሲንክ አነሳው ማለት ነው። ከዛ በኋላ ብሎኖችን መፍታት ነው የሚሆነው ማለት ነው። እንደዚህ ቀጭ የሚለው ፓወር ሰፕላይም ሰከንደሪ ፓርት ላይ ወይም ሾክ ዳዮዶች ወይም ደግሞ ሌላ ኮምፖነንት ፌል ያደረገ ካለ እንደዚህ ባክ የሚያደርግበት አጋጣሚ አለ። ስለዚህ ምን ያደርጋለሁ ማለት ነው? እንደዚህ ፓወር ሰጣውና ፓወር ከሰጣውት በኋላ እንታረጋላችሁ ማለት ነው። ፈጠን ብላችሁ ቸክ ታረጉታላችሁ። እንዴት ነው ቸክ የምታረጉት? ፓወር ሰፕላዩን እንደዚህ መጥቼ ፓወር ከሰጣው በኋላ እያያችሁት ነው። ተርኒንግ ላይቱ ትበራለች፣ ይሰራል። ያ ማለት ግን ፓወር ሰፕላይ ሁሉ አውትፑት አለው ማለት አይደለም። ምናልባት የፓወር ጉድ ወይም ደግሞ ስታንድ ባይ ችግር ካለበት ምን ይሆናል ማለት ነው? እንደዚህ እያለ ቮልቴጅ ሁሉ ቮልቴጅ ከፓወር ሰፕላይ ላይ ወጣ ይችላል ማለት ነው። ስለዚህ አሁን ቸክ እናደርገዋለን። ቸክ እንዴት እንደምታደርጉ ካሁን በፊት አሳይቻችኋለሁ። ድጋሚ ላሳያችሁ። መልቲሜትር እንደዚህ ሁለት ዲጂት ያደርገውና ማክሲማም 12 ቮልት ስለሆነ ግሪን ፕላስ ብላክ በፍጥነት ሾርት አደረግና እንደዚህ ይሄው ግሪን እና ብላክን ሾርት አደረኩት። ካደረኩኝ በኋላ አውትፑትን ቸክ አደርጋለሁ ማለት ነው። ፋን ይሰማቸዋል እየሰራ ነው የሚያሳየኝ ያለው ማለት ነው። ብላኩ እንደዚህ ያዝና ኮመን
ከያስ በኋላ ቢጫ 12 ቮልት በትክክል እሺ አሁንም ሌሎቹን ልይ እንደዚሁ እሺ ሬድ 5 ቮልት ትክክል ብሉ 12 ቮልት ትክክል አሁንም ፐርፕል እና ግሬ 5 ቮልት እሺ እነዚህ ቮልቴጆች ወጣዋል በቃ እነዚህ ከወጡ በእርግጠኝነት እንደዚህ ቀጭቀጭ ያለ ሪስታርት አያደርግም ነበር የሚፈልገው ቮልት አውት ያደረገ ነው ያለው ስለዚህ አሁን ምን አድርጋለሁ ማለት ነው ማዘርቦርድ መፈታት ነበረበት በትክክል አሁን ማዘርቦርድ ላይ ደግሞ ወዲያውኑ ችግሩን ዲቴክት ለማድረግ እንሞክራለን ማለት ነው ስለዚህ አሁን እሺ የፍሮንት ኬብል ያለ ካለውበት ምክንያት ለማየት ስለሚመች እንደዚህ ይቆይና ለማየት እንዲመቸን እንደዚህ እናድርግና ችግሩን በደንብ እናያለን ማለት ነው በእርግጠኝነት ይሄ ችግር የማዘርቦርድ ችግር ነው አረጋግጠናል ፓወር ሰፕላይ ደና ነው ስለዚህ እዚህ ጋር ስንመጣ ደግሞ ችግር ሊሆን የሚችለው የፓወር ከፍተኛ ፓወር የሚገባበት ሴክሽን ማለት ነው ለምሳሌ ከዚህ ከማዘርቦርዱ እዚህ ኤሪያ ላይ ማለት ነው እዚህ ኤሪያ ላይ እንደዚህ እዚህ ድረስ ማለት ነው ነገር ግን አሁን ወጣ ገባ ነው እያለ ያለው መጥቼ እንደዚህ ፓወር ሰጥቼ አሁንም እናያለን ፓወር ሰፕላይውን ለብቻው ላስቀምጥና ይሄን እንደዚህ ካደረኩ በኋላ ሂቲንግ ያው ሙቀት ስለሚኖረው ማለት ነው አውትፑት እናያለን ማለት ነው ስለዚህ አሁንም ፓወር ሰጠዋለሁ ማለት ነው እሺ ያያችሁት አሁንም ኦን ሳረገው ቀጥ የሚል ድምጽ ያለው የሚሰማ ያለው ማለት ነው እንደዚህ ያለ አሁን አውትፑትን ቼክ ባደርግ አያስገባውም ቮልቴጁ እንደዚህ ሁለት ላይ አደርግና እዚህ ጋር መጥቼ ግራውንድ እየሰማችሁት ነው ቀጭ በየማሃከሉ ሪሌዩ የፓወር ሰፕላዩ ምንድነው እያለ ያለው ጠቅ እያለ ነው ያለው አሁን እንደዚህ ይመጣል ተመልሶ ነው የሚሄደው ያያችሁት ነው ይመጣል ይሄዳል ማለት ነው እንደዚህ ይመጣ ይላል ሾርት ስላለ ነው ባክ እያደረገ ያለው እየመጣ ጨርሶ እየመጣለት ያለው ኮመን ያልሆነ ቮልቴጅ ምን ያገኘው ማለት ነው ስለዚህ እዚህ ሴክሽን ላይ ምን አለ ማለት ነው ሾርት ሰርኪዩት አለ ማለት ነው ስለዚህ ይሄንን በቀላሉ እንዴት ዲቴክት እንደምናደርግ እንይ አሁን ፓወር ሰፕላይን ይሄን ሪሙቭ ላድርገው እሺ አሁን መልቲሜትርን ተጠቅሜ ፓወር ነው አይታችሁታል ማለት ነው ይገባል ተመልሶ ይወጣል ይገባል ተመልሶ ይወጣል ማለት ነው ስለዚህ ይሄ ችግር ሊሆን የሚችለው ፓወር ያለበት ከፍተኛ ፓወር የሚገባበት ቮልት ነው ማለት ነው ከ5 ቮልት በላይ ማለት ነው ያ ማለት እዚህ እነዚህ እዚህ ሴክሽን ላይ እንደዚህ እዚህ ኤሪያና እንዲሁም ደግሞ እዚህ ከዚህ ይዘል ማለት ነው ችግሩ በደንብ ያለው ማለት ነው መልቲሜትርን እንደዚህ ኮንቲኒቲ ያድርግና እንደምታውቁት ሲፒዩ የሚሰጠን ቫልዩ እዚህ ኤሪያ ላይ ኮንቲኒቲ የሚሰጥ ኮምፖነንት ይኖራል ነገር ግን ኮምፖነንቱ ኮንቲኒቲ ሰጠን ማለት ሾርት ሰርኪዩት አለ ማለት አይደለም ሙሉ በሙሉ ኮንቲኒቲ ያነበበ ዜሮ ማንበብ መቻል አለበት ለምሳሌ መልቲሜትር እንደዚህ ኮንቲኒቲ ላይ አድርጌ እዚህ ጋር አንድ ሞስፌት ብለካ እንደምታዩት ይሄው ኮንቲኒቲ ይሰጣል ኮንቲኒቲ ሲያነብልኝ ግን ሾርት ነው ለማለት ያያችሁት ነው 0.27 ምናምን ያነብልኛል ማለት ነው ሙሉ በሙሉ ዜሮ መሆን አለበት ኮምፖነንት ሾርት አድርጓል ለማለት ሁለተኛ ነገር ሲፒዩ በባህሪው አይታችሁት ከሆነ ሎ ሬዚስታንስ ነው የላፕቶፕ ላይ ብትሄዱ ሲፒዩ ያለበት ኤሪያ ላይ ኮምፖነንቶች ኮንቲኒቲ ይሰጣሉ ነገር ግን እንደዚህ ሲፒዩን አንስቼ አሁን ብለካ ድምጽ ሰጠኛ ነበረው ድምጽ ሰጠኛ አይችልም የሲፒዩ ነው ድምጽ ይሰጠኛለው ሲፒዩ ሎ ሬዲንግ ነው ብያቸዋለሁ ማለት ነው ስለዚህ በእርግጠኝነት ለመለካት የሚመቻችሁ እንድታደርጉት ነው ስለዚህ መጥቼ እንዲስለካ አሁን ቀደም ኮንቲኒቲ ሰጠኛ ነበረው አሁን እየሰጠኛ አይደለም ዳዮድ የዳዮድ ቫልዩ ሊሰጠኝ ይችላል እንደዚህ ስለዚህ ሪቨርስ አደረገው ግን ማንበብ አለበት የአንድ ዳዮድ ያነብልኝም ይመለሳል በዛኛው ሳይድ ማለት ነው አሁን ግን ትክክለኛ የአይሲዋም ቼክ እያደረገልኝ ያለ ይሄዳል 400 ምናምን ድረስ ሊያቆም ይችላል ማለት ነው ቦርድ ላይ ስለሆነ እንደዚህ ይሄዳ ያለው ማለት ነው ስለዚህ ችግር ካለበት እዚህ ጋር ሆኖ 00 ማንበቡ አይቀርም ማለት ነው ሾርት ካለ ያው ጤነኛ ሆነ እዚህ ጋር ሾርት ካለ እዚህ ያሉት ኮምፖነንቶች በሙሉ ምን ይሰጠኛል ማለት ነው ሾርት
እዚህ ኮንቲኒቲ ከሰጠኝ እዚህ ጋር ኮንቲኒቲ ይሰጠኛል እዚህ ጋር ኮንቲኒቲ ይሰጠኛል ስለዚህ እዚህ ኤሪያ ላይ ደና እንደሆነ ያሳየኛል ማለት ነው እሺ ኖርማል ነው ትክክል ከዛ በኋላ እዚህ ጋር አንድ የሲፒዩ ድራይቨር አይሲዎች አሉ ፊውዜብል ሬዚስተር አለ ትክክል ፊውዜብል ሬዚስተር ኮንቲኒቲን ያነበብልኛል ዳዮዱን ቼክ አደርጋለሁ ማለት ነው ፎርዋርድ እንደሆነ እንደዚህ ዳዮድ ላይ አድርገውና ትክክል እዚህ ጋርም ዳዮድ አለ ያያችሁት ነው እዚህ ጋር ነው ችግሩ እቺ ዳዮድ ነች ፌል ያደረገችው ይሄ ዳዮድ እንዴት ነው ያነበብልኛል አንብቦ መቆም አለበት ኮንቲኒየስሊ አፕ ኤንድ ዳውን እያለ የሚሄድና የሚመጣ ከሆነ ኮምፖነንቱ ችግር ስላለበት ነው ስለዚህ እዚህ ጋር እቺ ዳዮድ ፌል አድርጋለች ማለት ነው ሲጀመር ቪዥዋላይዝ ስታረጉ የሚታይ ነገር አለ ላይ ያለ የሆነ የተሰነጠቀ ነገር ያሳየኛል ማለት ነው ዲሶልደር አድርገን እቺ ናይስ እናነሳለን ማለት ነው ዳዮዷን ሌላ ቦርድ አምጥቻ ላሳያችሁና አንዴ ሌላ ተመሳሳይ ቦርድ አመጣው ማለት ነው እያያችሁት ነው እዚህ ጋር አምጥቻ ላሳያችሁ ዳዮዱ እንደመጀመሪያው ሁሉ እዚህ ጋር እቺኛው ዳዮድ ፎርዋርድ አድርጌ ማለት ነው እንደዚህ በመለካበት ሰዓት ፎርዋርድ አድርጌ ዳዮዷ ስንት ነው የምታነብልኝ ሌላ ቦርድ ላይ ሻርፕ ያያችሁት ነው እንደዚህ 546 ነው ያነብልኝ ማለት ነው እዚህኛው ላይ ግን እንዴት ነው ያነበበልኝ ያለው ያያችሁት ነው ይሄዳል ይመለሳል ወደዚህ ወደ መጣ እንደገና ተመልሶ ኢንፊኒቲ ይሆናል ማለት ነው ስለዚህ ችግር ያለው እዚህ ጋር እቺ ዳዮድ ምን አድርጋለች ማለት ነው በርነር ኦፕን አድርጋለች ሾርት ሳይሆን ሲጀምር ያደረገችው ኦፕን ያደረገችው ለዛ ነው ባክ ያደረገ ያለው ማለት ነው እዚህ ሴክሽን ላይ እንዳልኳችሁ ማለት ነው ስለዚህ እቺን ዳዮድ አንስተን እናያለን ማለት ነው እሺ አሁን አንድ ጊዜ እንነቅላትና ዳዮድን ከነቀልን በኋላ ያለውን ነገር እስኪ አብረን ደግሞ እናያለን ማለት ነው እሺ አሁን ደግሞ ሁለተኛውን ቦርድ እናመጣና እንፈልጋትን ኮምፖነንት እናመጣለን ማለት ነው እሺ ሁለቱም በንጽጽር እናያለን ማለት ነው ቅርታ የመጀመሪያው ቪዲዮ ፖርትሬት ለመሆኑ አንዳንድ ጊዜ ስራ ላይ ስትሆኑ ብዙ ነገር ነው ተረስቱና ፖርትሬት መሆን ረስቸው ነበር
ያው ዩቲዩብ ደግሞ እንደምታውቁት ፖርትሬት ብዙ የማይመከረን ፖርትሬት ቪዲዮ አሁን እቺን ደግሞ ወደ ቦታውን ቀየርና እናያለን ማለት ነው። እስኪ ماشي አሁን ጨርሰናል። ቻክ አድርገን ማየት ብቻ ነው የሚቀረው። ቅድም አኖዱን ከአቶድ አርገን በመለካበት ሰዓት እንዳያችሁት ምን ያደርግ ነበር? የተወሰነ ሄዶ ቫሪ ያደረጋ መጨረሻ ላይ ኦፕን ነበር የሚሆነው። አሁን ቺኛው እንደወድ ስንለካት እንዴት ነበር ያነበበልን? ያያችሁት ነው አራቦቱ ምናምን። አሁን የተቀየረችው ነች። ስንት መጣልኝ ማለት ነው? 494 ናይስ። ስለዚህ እቺ እንደምትሰራ ተስፋ አድርጋለሁ ማለት ነው። አሁን ደግሞ እንግዲህ ገጥመን እናያለን ማለት ነው። ተከታተሉ። እሺ ቤተሰብ እንደምታዩት ዳውዳን በዚህ መንገድ አስተካክለን ጨረስን ማለት ነው። አሁን ደግሞ እናረጋለን ፓወር ሰጠን። እስኪ ያለው ውጤት እናያለን ማለት ነው። እንደተስተካከለ ተስፋ አድርጋለሁ። ምክንያቱም ኤግዛክትሊ ችግሮቹን ከለያችሁና መቀየር ያለበትን እንደዚህ በስርዓት ከለየን በኋላ ማለት ነው ብዙ የማይሰራበት ምክንያት እንደሌላ አምናለሁ። ስለዚህ አሁን ፓወር ሰጠን ቼክ እናደርጋለን ማለት ነው። እሺ ፓወር ኮኔክሽን ሰጥቻለሁ። እስኪ ቪጄ ኬብሉን እንሰካና እሺ ፓወር ኬብል ይመጣና ናይስ እሺ ናይስ ያው ዲስፕሌይ መጥቶልናል ማለት ነው። ቴንኪው። የዛሬን ችግር በዚህ ያስተካከልን ማለት ነው። በቀጣይ በሌላ ፕሮግራም እንገናኛለን። በጣም አመሰግናለሁ። እስከዛው ቻው። ቴንኪው።